بسم الله الرحمن الرحيم. الحمد لله رب العالمين وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين وبعد. أيها الأخوة والأخوات، أحييكم بتحية الخالدة ألا وهي السلام عليكم ورحمة الله وبركاته. ውድ ወንድምና እህት በያላችሁበት ሰላማችሁ ይብዛ እያልኩ ተከታታይ ወደ እናንተ ማድረሰውን ቪዲዮ ጀምሬያለሁ ኢንሻአላህ። ታዲያ በዚህ ሰሞን እየለቀኳቸው ያለሁት ቪዲዮ አያም አልዓሽር ከዙል ሒጃ ወር የመጀመሪያው 10ቱ ቀናት ያላቸውን ብልጫ ነው እንደሚታወቀው። ታዲያ ለዛሬ ደግሞ ይዤላችሁ የቀረብኩት ከኒሁ ከ10ቱ ቀናት ንጉስ የሆነውን የ9ኛውን ቀን ብልጫ ይሆናል ማለት ነው። ነገ ሐሙስ። ታዲያ የዚህን ቀን ብልጫ፣ በዚህ ቀን የሚሰራ ስራ ያለውን ብልጫ ሐጅ ላይ ላለም ሐጅ ላይ ለሌለም ኢንሻአላህ ይሄን ምናይ ይሆናል። ማ ሁወ ፈድሉ የውም ዓረፈታ፣ የአረፋ ቀን ብልጫው ምንድነው? እንደ ቁርአን እንደ ሐዲስ። ታዲያ የአረፋ ቀን ማለት ከዙል ሒጃ ወር ከ10ቱ ቀናት 9ኛው ቀን ማለት ነው። ነገ አንድ ቀን ኢድ ሲቀራው ያለው ቀን የአረፋ ቀን ተብሎ ይታወቃል ማለት ነው። ታዲያ ይህ ቀን ቦታ አለው። ኢክማሉ ዲን ኢትማሙ ኒዕማ፣ እምነታችን የሞላበት ቀን ነው። አላህ ጸጋውን በእኛ ላይ የሞላበት ቀን ነው ማለት ነው። ታዲያ ወቀድ ነዘለት ሃዚሂ አልአያ አልከሪማ ፊ ሃዛል የውም፣ ታዲያ እቺ የተከበረች አንቀጽ በዚህ ቀን ውስጥ ነው የወረደችው። ምን የሚለው ሱረቱል ማኢዳ ላይ የምትገኝ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና፣ ዛሬ እምነታችሁ ለእናንተ ሞላሁላችሁ ይላል አላህ ሱብሓነሁ ወተዓላ፣ ጸጋዬንም አሟላሁላችሁ ይላል። ከእምነታት ሁሉ እስልምና ሃይማኖትን ለእናንተ ወደድኩላችሁ ይላል አላህ ሱብሓነሁ ወተዓላ። ወቀድ ነዘለት ሃዚሂ አልአያቱ አልከሪመቱ አለ ነቢይ ሰለላሁ ዐለይሂ ወሰለም ወሁወ ዋቂፉን ቢዐረፋ የውመል ጁምዓ። ታዲያ ይቺ አንቀጽ በረሱል ዐለይሂ ሰላቱ ወሰላም ላይ ወረደች ማለት ነው። እሳቸው አረፋ ላይ ቆመው እያለ ጁምዓ ቀን ነው የወረደችው ማለት ነው። አንዱ እምነታችን የሞላልን ቀን የመጨረሻ አንቀጽ የወረደበት ቀን ነው ማለት ነው። ይሄ ነው። ሌላኛው መልእክተኛ ዐለይሂ ሰላቱ ወሰላም ሐዲስ ላይ ሲናገሩ የዚህን የአረፋን ቀን ብልጫን በተለያየ ሐዲሳቸው አብራርተውልናል ማለት ነው። በማለትም አሉ ማ ሚን የውሚን አክሰረ አን ዩዕቲቀ አላሁ ፊሂ ዐብደን ሚን የውሚል አረፋ። ታዲያ ከቀናት ሁሉ በላጩ ቀን አላህ ሱብሓነሁ ወተዓላ ባሮቹን ከእሳት ነፃ የሚያወጣ ቀን ከአረፋ ቀን የበለጠ ቀን የለም ብለዋል ማለት ነው። በሌላም ዘገባ ረሱል ዐለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ወደ ባሮቹ ይቃረባል አረፋ ላይ በቆሙት። ታዲያ በእነሱ ይመጻደቃል። ይውልኝ ባሮቼ ምንድነው የፈለጉት ይላል አላህ ሱብሓነሁ ወተዓላ።